ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከመጨረሻው እዩ። ኦንላይን መማር የምትፈልጉ ታች ባለው ስልክ ደውላችሁ መማር ትችላላችሁ። እንዲሁም በውስጥ መስመር ደውላችሁ ማናገር ትችላላችሁ። ትምህርቱን የሚሰጥባቸው ሚዲያ አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ በያላችሁበት ናችሁ መማር ትችላላችሁ። ዛሬ ይዤላችሁ መጣሁ እንግዲህ ባለ 2 ሆሄ ቃላትና ባለ 3 ሆሄ ቃላት ወን መነሻ በማድረግ ገን መነሻ በማድረግ ደን መነሻ በማድረግ አን መነሻ በማድረግ ይዤላችሁ መጥቻለሁ። በተረጋጋ መልኩ አሳያችኋለሁ። እናንተ ደብተርና እስክሪብቶ ይዛችሁ በደንብ ተከታተሉኝ። ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ላይክ ሼር በማድረግ ቪዲዮውን ጀምሩ። እሺ አሁን ቀጥታ የምናይ ወን መነሻ በማድረግ እናያለን ማለት ነው። ወን መነሻ በማድረግ እናያለን ማለት ነው። እሺ ወጪ 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 ይላል። እንግዲህ ይህ ባለ 2 ሆሄ ቃላት ነው። ወና ጪ ጪ ጨቤ ሶስተኛዋ ድምጽ ማለት ነው። በአንድ ላይ ወጪ ብለን እናነባዋለን። ቀጣይ ወቅት 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 እንግዲህ ወ የመጀመሪያ ድምጽ፣ ቅ ቀቤት የስድስተኛ ድምጽ፣ ት ተቤት የስድስተኛ ድምጽ በአንድ ላይ ወቅት ወቅት ብለን እናነባዋለን ማለት ነው። ወደ ቀጣያችን ስንሄድ ወፍር ወፍር ይላል። ወፍር እንግዲህ ወ የመጀመሪያዋ ድምጽ፣ ፍ ፈቤት ስድስተኛ ድምጽ፣ ር ረቤት ሰቤት ስድስተኛ ድምጽ በአንድ ላይ ወፍር ይላል ማለት ነው። ወፍር። እሺ ቀጣያችን ወሳኝ 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 ወ ወቤት የመጀመሪያ ድምጽ፣ ሳ ሰቤት አራተኛ ድምጽ፣ ኝ የቤት ሰብ የስድስተኛ ድምጽ ስለዚህ ወሳኝ ወሳኝ ብለን እናነባዋለን ማለት ነው። ወይን 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 እንግዲህ ወ የመጀመሪያዋ ድምጽ፣ ይ የቤት ስድስተኛ ድምጽ፣ ን ነቤት ሰብ ስድስተኛ ድምጽ ወይን ወይን ብለን እናነባዋለን። ወረዳ 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 ወ ወቤት የመጀመሪያ ድምጽ፣ ረ ረቤት የመጀመሪያ ድምጽ፣ ዳ ደቤት አራተኛ ድምጽ ወረዳ ወረዳ። ወደ ቀጣያችን ስንሄድ ወራት 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 ይላል። ወ ወቤት የመጀመሪያ ድምጽ፣ ራ ረቤት አራተኛ ድምጽ፣ ት ተቤት ስድስተኛ ድምጽ ወራት ወራት የሚል ይሰጠናል ማለት ነው። አሁን እንግዲህ ወን መነሻ በማድረግ ወጭ፣ ወቅት፣ ወፍር፣ ወሳኝ፣ ወይን፣ ወረዳ፣ ወራት የሚል አይተናል። ወደ ገ እንሄድ። ገን መነሻ በማድረግ ገለጸ ገለጸ ይላል። እንግዲህ ገ የመጀመሪያዋ ድምጽ፣ ለ ለቤት የመጀመሪያ ድምጽ፣ ጸ ጸቤት የመጀመሪያ ድምጽ ሁሎችም የመጀመሪያ ድምጾች ገለጸ ብለን እናነባዋለን ማለት ነው። ገበሬ 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 ይላል። እንግዲህ ገ ገቤት የመጀመሪያ ድምጽ፣ በ በቤት የመጀመሪያ ድምጽ፣ ሬ ረቤት የአምስተኛ ድምጽ ገበሬ ገበሬ ብለን እናነባዋለን። ገበያ 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 ይላል ማለት ነው። እንግዲህ ገ ገቤት የመጀመሪያ ድምጽ፣ በ በቤት የመጀመሪያ ድምጽ፣ ያ የቤት አራተኛ ድምጽ ገበያ የሚል ይሰጠናል ማለት ነው። ገና 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 ስለዚህ ገ የመጀመሪያ፣ ነ ቤት አራተኛው ድምጽ ና ና ገና ይላል ማለት ነው። ገጽ ገጽ ገ
ገቤት የመጀመሪያ ድምፅ ጽ፣ ጸቤት ስድስተኛ ድምፅ ገጽ ይላል። ቀጣይ ገቢ ገቢ ገቤት የመጀመሪያ ድምፅ ቢ በቤተሰብ የሶስተኛ ድምፅ ገቢ የሚል ይሰጠናል ማለት ነው። አሁን ገን መነሻ በማድረግ ገለጸ፣ ገበሬ፣ ገለጻ፣ ገበያ፣ ገና፣ ገጽ፣ ገቢ። ቀጣይ ደ መነሻ በማድረግ እንይ። ደረቅ 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 እንግዲህ ደቤት የመጀመሪያ ረቤት የመጀመሪያ ቀቤተሰብ የስድስተኛ ድምፅ ደረቅ ይላል። ደረቀ 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 እንግዲህ ለቤት የመጀመሪያ ድምፅ ረቤት የመጀመሪያ ድምፅ ቀቤት የመጀመሪያ ድምፅ ደረቀ ደረቀ ይላል። ደረጃ 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 ደቤት የመጀመሪያ ረቤት የመጀመሪያ ጀቤት አራተኛ ድምፅ ደረጃ ይላል። ቀጣይ ደጋፊ 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 ይላል። እንግዲህ ደቤት የመጀመሪያ ገቤት አራተኛ ፈቤት ሶስተኛ ደጋፊ ደረሰ ደረሰ ደቤት የመጀመሪያ ረቤት የመጀመሪያ ሰቤት የመጀመሪያ ደረሰ የሚል ይሰጠናል። ደጋግ 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 እንግዲህ ደቤት የመጀመሪያ ገቤት አራተኛ ገቤተሰብ የስድስተኛ ደገሰ 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 እንግዲህ ደቤት የመጀመሪያ ገቤት የመጀመሪያ ሰቤት የመጀመሪያ ደገሰ ደገሰ ይላል ማለት ነው። እንግዲህ መነሻ በማድረግ ደረቅ ደረቀ ደረጃ ደጋፊ ደረሰ ደጋግ ደገሰ የሚል አይተናል ማለት ነው። አሁን መነሻ በማድረግ እንይ። አቀፍ 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 ይላል። እንግዲህ አቤት የመጀመሪያ ቀቤት የመጀመሪያ ፈቤት ስድስተኛ አቀፍ ይላል ማለት ነው። ወደ ቀጣያችን ስንሄድ አዋሽ 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 ይላል። አቤት የመጀመሪያ ወቤት አራተኛ ሸቤት ስድስተኛ አዋሽ የሚል ይሰጠናል ማለት ነው። አቋም 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 ይላል። እንግዲህ አቤት የመጀመሪያ ድምፅ ውስብስብ ወይም ስምንተኛ ድምፅ መቤት ስድስተኛ ስም አቋም ይላል ማለት ነው። አስር አስር እንግዲህ አቤት የመጀመሪያ ሰቤት ስድስተኛ ረቤት ስድስተኛ አስር የሚል ይሰጠናል ማለት ነው። አገር 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 እንግዲህ አቤት የመጀመሪያ ገቤት የመጀመሪያ ረቤት ስድስተኛ አገር የሚል ሰጥቶናል ማለት ነው። አደራ 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 እንግዲህ አቤት የመጀመሪያ ደቤት የመጀመሪያ ረቤት አራተኛ እንግዲህ በአንድ ላይ አደራ ብለን እናነባዋለን ማለት ነው። የዛሬ ትምህርታችን ይህን ይመስላል። ወን መነሻ ገን መነሻ ደን እንዲሁም መነሻ በማድረግ አይተናል። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።